የሙሐመድን ለሃይ ጠጣ የሚል ካለ እሱ ቀጣፊ ነው፣ ሙስሊም አይደለም። በሐዲስ ታሪክ ውስጥም እንደዚህ አይነት የለም። ተቀቡ ሙሐመድም ምራቁን ኖሩ ምራቃቸውን ቢተፉ እና ላባቸውንም ተሻምታቸው መጠጡት ማለት ነው። ድብና አድርጌ አግኝቼ ነው። ዝም በል እሺ፣ ዝም በል መጀመሪያ እናን መታችሁ ካሸነፋችሁት አብሶሉትሊ እኔ ተልማለሁ። ስለዚህ ኑና ተወያዩ። ረሱል አለይሂ ሰላቱ ሰላም የሚለው ነብዩ መሐመድ ወንድ ናቸው ሴት እኮ ወንድ ናቸው። ሴት ቢሆንስ ብለህ ምንድነው የምትለኝ? ዋና መጣ ለመሐመድ መንገዶች ሌላ መንገድ አለ። አንተ ሁልጊዜ ለመሐመድ ትላለህ። ኖሩ ምራቃቸውን ቢተፉ እና ላባቸውንም ተሻምታቸው መጠጡት ማለት ነው። ድብና አድርጌ አግኝቼ ነው። ኦኬ። ስለዚህ ከሙሐመድ የሚወጡት በሙሉ ቆሻሻ ተብለው አይታመኑም ማለት ነው። አርድም ያለው አለ ሜቢ ሐዲሱን አዘጋጁት። እሱንም ሽንቱን የጠጣች ኢትዮጵያዊት ነች። ባይዘ ሽንቱንም የጠጣችው ገነት ትገባለች የተባለችው ደሙም እንደዛው አለ። ኪታቡንም አዘጋጁት። እሱን ሉክ ከሙሐመድ የሚወጣው ስለዚህ ማንኛውም ነገር ቢጠጣ ገነት የሚከታችሁ ነው ማለት ነው። በረካ የሚያሰጣችሁ ነው። በረካ አለው ነው እንጂ ከገነት ይገባል የጠጣው ሰው። ያልጠጣው ሰው ደግሞ ከገነት ይወጣል የሚል አይነት ሐዲስ የለም። ሲጀመር እዚህ ጋር አለ እንዴ? እንደዛ ከሆነ አላህ ዱንያ ላይ እስከሚኖሩ ግን ላንተም አላህ አዛኝ ነው፣ ለኔም አዛኝ ነው። ለምሳሌ የሙሐመድን ምራቁን በመጠጣት ወይንም ላቡን በመጠጣት ምን አይነት በረካ ነው የምታገኙት? እኔ ለምሳሌ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጅስማቸው ወይ ከአካላቸው የወጣውን ላብ ቢጠጣ እኔ አላህ ጀነት የሚያስገባኝ ለምንድን ነው? ያ እኔ ከጅስማቸው የወጣ ከአካላቸው የወጣ ላብ ጠጥቻለሁ። ከእርሳቸው አካል የወጣ ላብ ደግሞ እንግዲህ የኔ አካል ውስጥ ስላለ አላህ ገሃነም አያስገባኝም። ጀነት የሚያስገባኝን ስራ ነው እንዲሰራ የሚያግዘኝና ገነት የሚያስገባኝ ነው። ኦኬ ያ ማለት ስለዚህ ከመሐመድ የወጣ ነገር ሁሉ ገሃነም አይገባም በሚለው ማለት ነው። እንደዛ ከሆነ ስለዚህ ደማቸውም ሆነ ሽንታቸው የጠጣ አንድ ሰው እሳቸውን ይዞ ገሃነም አይገባም፣ ገነት ነው የሚገባው ማለት ነው። ኦኬ ስለዚህ ገነት የሚከት ከሆነ እኮ ትልቅ የድነት መንገድ ነው ማለት ነው። የሙሐመድን ለሃይ ጠጣ የሚል ካለ እሱ ቀጣፊ ነው፣ ሙስሊም አይደለም። በሐዲስ ታሪክ ውስጥም እንደዚህ አይነት የለም። ተቀቡ ሙሐመድን ምራቁን ተባበሱ ምናምን የሚል ሳቦች እንዲያደረጉ የሚል ውሸታም ነው። እስልምናን አይወክልበት። አረብኛም ስለምትችል አረብኛውን ታያለህ። ፖለቲካ ለማስራት ነው እንጣልኝ አልኩህ እኮ ሌላ ወሬ ነው ተባለ። በል እኮ መረጃ እንዲመጣ እኮ ነው። በል የለም አልኩህ እኮ ኋላ ማስረጃ አምጣልኝ እኮ ሙስሊም አይደሉም በል። እንደዚህ የሚያደርጉ ሙስሊም አይደሉም በል። ለምን አላ የለማ እንደዛ አይደለም። የለማ አምጣልኝ። የለም ቆይ ተረጋጋ። የለም አይደለ? አዎ የለም። የሙሐመድ ላይ ተቀቡ፣ ጠጡ፣ ተባበሱ የሚል በሐዲሳችን ውስጥ የለም። ውሸት ነው። ይሄንን አደረጉ የሚባሉት ሙስሊም አይደሉም በል። የለም ለምን እላለሁ? አምጣልኝ። የለም ብያለሁ። ማስረጃ አምጣልኝ አልኩህ። የለም እንደዛ የሚባል ነገር የለም። ሙስሊም አይደሉም በል። እንደዚህ አይነት መረጃ የሙስሊም መጽሐፍ አይደለም። አልልም የሙስሊም መጽሐፍ አይደለም እንደዚህ አይነት በል። ታዲያ ምንድን ነው እሱ የምትፈልገው? ሉክ ጠጡ ሚል ታጠቡ ሚል የለም ሙስሊም አይደሉም እንደዚህ ሚል በል ሲባል አልልም ይላል። ያቃፋላ እንዴት መሄድ እንዳለብኝ ማንም ምን እንዴት ማጫወት እንዳለብኝ ስለማውቅ ነው። ክደህ እንድጀምር አድርገሃል የራስን ሳቦች። እኔ ጋር ፖለቲካ ሰራለሁ ስትል ሳቦችን ቀድመህ ትክድና ፐርሚሽን እዛ ላይ ገንብተህ ነው። ከሌለ ኮንፊደንስ ካለ አንተ አቢል ረጅም ሰዓት ቆይተሃል። ይሄ ነገር ከሌለ እናንተ መጽሐፍ ውስጥ ከሌለ ሳቦቻችን አልተቀቡም፣ ምራቅ አልጠጡም፣ ምጣቢውን የለም ምትል ከሆነ እንደዚህ አይነት መጽሐፍ በእስልምና ውስጥ የለም።
እንዲያደረጉ የሚባሉትም ሙስሊም አይደሉም ብለህ ነው የምትጀምረው። አሁን ማይክን ታነሳለህ። የለም ብዬ አምናለሁ። አለ የምትል ከሆነ አምጣልኝ ማስረጃ ነው። ጎበዝ። የለም በሐዲስ ውስጥም የለም አይደለ? እንደዛ የሚባል ነገር የለም። ሁለት ሳቦች እንደዚህ አላደረጉም አይደለ? ምንድነው ፖለቲካ ትሰራለህ? አምጣ አልኩህ እኮ ይሄ ሃይማኖት እኮ ነው። እንዴ ሳቦችም እንደዚህ አላደረጉም። ቆይ ሳቦችም እንደዚህ አላደረጉም። ተረጋጋ። ሳቦችም እንደዚህ አላደረጉም። ይኸውልህ መልሱ ላይ የአሁኑን ቦታ ከሆነ መልሱን ስለማውቀው አምጣ ስለነበረ ተርጉማለሁ። የጠየቁን ብቻ መልስ። ሳቦች እንደዚህ አድርገዋል አላደረጉም? ጠጡ የሚባል ነገር የለም። ምራቃቸውን ጠጡ የሚባል ነገር የለም። ቁርአን ሐዲስ ላይ ሲጀመር ኦኬ። ስለዚህ ሙሐመድን ምራን፣ ጠጡ፣ ታጠቡበት፣ ተባበሱት የሚባል ነገር የለም በሐዲስ አይደለ? ጠጡ የሚባል ነገር የለም። አምጣልኝ ማስረጃ። በቃ አለቀ። ይሄ ነው ማለት የለም ብዬ ነው ማለት። እንደተባበሱበት ታምናለህ? አለ የምትል ከሆነ አምጣልኝ። ኦኬ እና አሁን ከፍ በል ፈትለ ክርስቲያን ሐዲሱን ተወሱ። ይሄንኛው ኡስታዝ ትከደዋለህ ወይ? አንዴ እሺ መልሰው ያዘው ስለከፈተው ኡስታዝ ታምናለህ? ስለዚህ ቀጣፊ ነው ኡስታዝ። ይሄ ኡስታዝ ቀጣፊ ነው። ቀጣፊ ነው ስለሱ ሐዲሱ ላይ ቀጣፊ ነው ወይ? ማሳደብ ለምን ወይ ኡስታዙ በሙሐመድ ምራቅ እንደሚታጠቡ እንደሚጠጡ እንደሚተባበሱበት ደሙን እንደጠጡም ተናግሯል። ቀጣፊ ነው አይደለም? አልሳደበውም። ኃጢአት ነው ስድበኛ። አልሳደበውም። በሱ አላምንም ነው ሲጀማ። ሐዲሱ ላይ አምጣልኝና አነባዋለሁ። ስለዚህ ዋሽቷል ኡስታዙ። ወይ እሺ ኡስታዙ ዋሽቷል። ስለዋሽ ምን አገባኝ? አያገባኝም። ታዲያ ምንም ካገባ ካደለኝ ለምን ትጨቃጨቀኛለህ? ምን አገባኝ? ሐዲሱ አምጣልኝ ታዲያ። ኡስታዙ ዋሽቷል። እውነቱን ነው። እሺ እኔ ማምነው በሐዲስና በቁርአን ብቻ ነው። እሱን አያገባኝም። አላውቀውም። ያጥል ክርስቲያን ከባቶ የዚህን አልከለፈለፍክ አዲስ አረብኛው ይልህ አረብኛው አድርግልኝ። አረብኛው አድርግለት። አንብብ አስወር ወቃሉ ሚለውን ጀምር። መጀመሪያ እስሙ ተር ለመጀመሪያው ቦታ ወቃሉ ከሚለው ነው አምጣልኝ። መጀመሪያው ቦታ ለልጁ ከፈትከበት ቦታ አምጣ። ሂድ ወቃለ ከሚለው ጀምር። ያውንም ቦታ መልሱን አምጣልኝ እንጂ እንዴ ይሄ አይደለም እኮ ይሄ አይደለም ቦታው። የመጀመሪያው ቦታ አታመጣ መጀመሪያው ቦታ አንብብ። ይሄ ቦታ አይደለም የመጀመሪያውን ቦታ ይሄ ቦታ አይደለም። አምጣልኝ መጀመሪያው ካልፈራ ይኸውልህ ሰው ታዘባል። አምጣው ቃል አዲሱን አንብብ። የመጀመሪያውን ቦታ አምጣልኝ። እንዴት መጫወት እንዳለብኝ ስለማውቅ እኮ ነው። አንብብ። ይሄ ቦታ አይደለም። ከፍ አደረግብሽ ቶሩን አንብብ። አይዞህ እንዴት መጫወት እንዳለብኝ አውቃለሁ። አሁን አዲስን ታረብና ትተረጉማለህ። አነባዋለሁ። አምጣ። እሺ አነባዋለሁ፣ ግን እንደዚህ የሚባል ነገር የለም። ግን ለመጀመሪያው ቦታ አምጣ። ተረጋጋ። ቆይ ይነበብና ትቀጥላለህ። ማይክ እንዳታነሳው። ቀጥል። አንብቦ ስጨርስ ትገባለህ። ቆሻሻ ነው እናቶች። ቀጥል። አንብቦ ኡስታዝን የካርክበትን ነው ያመጣውልህ። ተመልሰህ ትገባለህ እንዳትወጣ። ቀጥል። ክርስቲያን አንብቦ ኦኬ ምን ይላል? By Allah, whenever Allah's messenger spat, the spittle would fall in the hand of one of them, who they would rub it on their face and skin. የአላህ መልእክተኛ በተፉ ቁጥር ምንድነው ሱሐቦቹ ተሽቀዳድመው በእጃቸው በመያዝ ፊታቸውንና ቆዳቸውን ያሹት ነበረ፣ ይቀባቡት ነበር አለ። ኦኬ ኡስታዙ ደደብ ነው አልቀበለውም ያለው ይሄንን አዲስ ነው የካደው። ኡስታዙ ከራሱ ሳይሆን የተናገረው ያንኛው ሐዲስ ላይ ቡሃሪ ላይ ያለ ነው። ኡስታዝን ያስካርኩ ለዚህ ነው ሆን ብዬ ነው። እንኳን መጽሐፍቶቻችሁን ኡስታዞቻችሁን እንደምክዱ ለማሳየት ስለፈለኩ ነው። ኡስታዞቻችሁንም ስለምክዱ ማለት ነው። ጓና አመጣ መሐመድ መንገድ ውጪ ሌላ መንገድ አለ? አንተ ሁልጊዜ ለመሐመድ ትላለህ።
ኦኬ ዝም ብለህ ያንተ ነገር ንገረኝ። የሙስሊም መጽሐፍ የሙስሊም ቁርአን ለምን ትነግራለህ? ለምን አስፈለገ? አንተ ክርስቲያን ነህ፣ ቁርአን ሙስሊም ነህ። ለምን አስፈለገ? አንተ ዝም ብለህ ሁሉ ለፍ ላይ ገብተህ ታወራለህ። ሁልጊዜ ውሸት ማይረባ ማንም አልሰማው ያንተ ነገር ሁልጊዜ ታወራለህ። ሁሉ ማማ የተከበረ ነብይ ነው ያላ መልእክተኛ ነው። ምራቁን ትጠጣለህ ተጣምሽ ምራቁን አዳምጠሽ መሐመድ ያዘዛቸውን ሁሉንም ትተገብራለህ? አዎ ትተገብራለህ? አዎ። ኦኬ መሐመድ ሰባዎቹ ምራቁን ሲተፋ ዘለው ተወርረው በእጃቸው ቀልበው ይቀቡት ነበር፣ ይጠጡት ነበረ። አንተ እንደዛ ታደርጋለህ? አዎ። ኦኬ ስለዚህ መሐመድ ምራቅ ጥቅሙ ምንድነው? ይኸውልህ ወንድሜ አንተ ሶሻል ሚዲያ ማጣው ለምንድን ነው ማጣው? አንተ እንደኒ ጥቅሙ ምንድነው? አይ ምራቁን ቀባለው ጠጣለው አልከኝ። ማንም አያስጠላም። ማንም እስልምና ወጥቶ ክርስትና ማንም አይደለም። ወላሂ አዳምጥ። እዛው ጋንም ውስጥ ተቀመጣለህ። ማገባኝ ታዲያ እንደኔ ብለህ መሰለህ ነው የመጣው። የመሐመድ ምራቅ መጠጣበት ጥቅሙ ምንድነው? የሱ ለሃጮች ወይንም ደግሞ ሽንቱ፣ ላቡ፣ ደሙ ጥቅሙ ምንድነው? እሱ ብቻ ንገረን። ደሙን አዘጋጅልን ክርስቲያን። የመሐመድ እንደሚጠጡበት ምክንያት ምንድነው? እንግዲህ አየን፣ ለሃጩን አየን፣ እጣቢውን አየን፣ ሽንቱን አየን። ኔክስት ደሙን ሲጠጡ ደግሞ እናሳያችሁ። ሽንቱን ጠጥተው ገነት ይገባሉ። ምራቁን ጠጥተው ገነት ይገባሉ። እጣቢውን ጠጥተው ገነት ይገባሉ። ዋትስ ኔክስት? ደሙን ጠጥተው ደግሞ ገነት እንደሚገቡ እናሳያችሁ። ኢፌ ውሸት አይሰራም ከነጋ ማለት ነው። ዝም በል እሺ፣ ዝም በል መጀመሪያ እናን ክርስትና ሃይማኖት እናከብራለህ። አንተ ግን ምንድነው የሰው ሃይማኖት ላይ መጥተህ መጥፎ ነገር ትናገር? ምን ብዬ? አንተ አሁን ሹፍ ሙስሊምና እኮ የሞተ ሰው አይደለም። ቆንጆ ሴት መጣ ያለ ሚስት ይገናኝ ሰው አይደለም። ረሱል አለይሂ ሰላቱ ሰላም የሚለው ነብዩ መሐመድ ወንድ ናቸው ሴት እኮ ወንድ ናቸው። ሴት ቢሆንስ ብለህ ምንድነው የምትለኝ? አንተ ብሎ እየጠራቸው አላህ ቁል ብሎ እየነገራቸው በላቸው ያላቸው አላህ አያቸኩል። አላህ ራሱን ሆወ ሲል ወንድ ስለሆነ ነው እንዴ? ጥያቄ አይደለም፣ ፖይንቱም አይደለም። አሃ ተመሳሳይ ሚዛን ወሰድ። ነብዩ ሴት ሆና በወንድ ሰው ጽፋው ከሆነች ስለዚህ ለአንተ እኮ ነው ይሄ ጥያቄ አንተ ጋር ቢነሳ ምንም ማለት ነው እንጂ እሺ፣ በሲራ አስረዳኝ። ነብዩ ወንድ ለመሆናቸው በሲራ አስረዳኝ። አሁን እንደ መልካም ሰላሰለም አስረዳኝ በሲራ የልጆች አባት እኮ ናቸው። አንተ ከቁርአን በሲራ አባ ብሎ ጠቅሷቸዋል። ሲራ ምናምን ከምትል ወንድ ለመሆናቸው የማናችሁም አባት አይደለም ብሎ የልጆች አባት ናቸው አይደል? መልካም ሰላሰለም መታችሁ ካሸነፋችሁት አብሶሉትሊ እኔ ሰልማለሁ። ስለዚህ ነውና ተወያዩ። ከዚህ በላይ ኮንፊደንስ ሊኖረኝ አይችልም። በእፎይ ሌሎችም እሰልማለሁ የምትሉ አንዳንድ ጻፉ። እዚህ ጋር እንቁጠር። እፎይን እናንተ ካሸነፋችሁ እሰልማለሁ የሚሉ እዚህ ጋር አንዳንድ የሚጽፉትን ይኸውልኝ እንድታውቁት ብዬ ነው። በሙሉ እንሰልማለን የኔ ቤቶች። ልክ አንዳንድ ጻፉ። እፎይን ነጥብ የሚያስጥል ሙስሊም ከመጣ በሙሉ እዚህ ያለው አንዳንድ እየጻፈልን ነው ይሰልማል። ይሄ ምስክር ሊሆናችሁ ይገባል። ዲዲዩሲ አንዳንድ ቁጥሩን እያያችሁ ነው። ሙስሊም ወንድምና እህቶች እያያችሁ ነው። እፎይን የሚያሸንፍ ነጥብ የሚያስጥል ሙስሊም ከመጣ እኛ እንሰልማለን በፈቃደኝነት። ጻፉ። ይሄው በሙሉ የሚሰልም ነው። ከዚህ በላይ እስልምና የኦርቶዶክስ ልጅ ምን ይበል? ሙሉ በአንድ ሞሉት ቤቱ። ስለዚህ አሁንም የምላችሁ ምንድን ነው
እፎይ የተናገረው ስህተት ካለው እፎይ የተናገራቸው ነገሮች ካሉ ና እፎይ። ስለዚህ እፎይ በርታ፣ በደንብ አንብብ፣ በደንብ እያነበብክ ጠብቀን። እንግዲህ ይሄ ሁላ ሰዎች ስላሉ እፎይን ድቤት አድርጎ የሚያሸንፈው እኔ ሰልማለሁ ወዲያው። ከዚህ በላይ የምንተማመንበት ነገር የለም። ሰው ነው። በመጨረሻ የምለው መልእክቴ ይሄ ነው። ስድድብ የሌለበት ይሳደባል ነው የምትለው፣ አይሳደብም። ሳይሳደብ ነው። ሌላ ቦታ ተናዳችሁ የተሳደባችሁ ነገር ሊኖር ይችላል። እኔ ቤት ግን እፎይ መጥቶ ሳይሳደብ በጨዋ መልስ ይሰጣል። እንስማማለን በዚህ